ዛሬ ማውራችሁ ስለ ዩቲዩብ አይደለም። ይልቁንም በኢትዮጵያ ውስጥ የሰዎችን ታሪክ ማንነትና ሀብት ለማወቅ ሳይጠይቁ የቤታቸውን ግድግዳ ብቻ በማየት ማወቅ እንደሚቻል ያውቃሉ? ዛሬ ይህንን አስደናቂ ባህል ወደ ያዘውና የኢትዮጵያ ከፍተኛ ሊግን ያሸነፈው የሃላባ ማህበረሰብ እንመለከታለን። ወደ ሃላባ አካባቢ ስትሄዱ መጀመሪያ ትኩረታችሁን የሚስቡት በሚያማምሩ ቀለሞች የተሳሉ ባህላዊ ቤቶች ናቸው። የሚገርመው ነገር እነዚህ ስዕሎች ዝም ብለው ለጌጥ የተሳሉ አይደሉም። የባለቤቱን የጀግንነት ታሪክ፣ ማህበራዊ ደረጃና ማንነት የሚተርኩ ሕያው መረጃዎች ናቸው። ይሄ ብቻ አይደለም፣ ማህበረሰቡ እርስ በርስ የሚተዳደርበት ሴራ የሚባል በጣም ጠንካራ ባህላዊ ሕግ አለው። ምንም አይነት ፖሊስና ፍርድ ቤት ሳይፈልጉ በራሳቸው ሽማግሌዎች ጥበብ ብቻ ፍጹም ሰላምና ፍትህን ያስከብራሉ። በዛ ላይ እንግዳ ተቀባይነታቸውና በመላው ሀገሪቱ በጣም ተፈላጊ በሆነው በልዩና በታዋቂው የሃላባ በርበሬ ምርታቸው የሚታወቁ ናቸው። እርሶስ ስለ ሃላባ ማህበረሰብ ምን አዲስ ነገር አወቁ? ኮሜንት ላይ አሳውቁኝ። ፎሎ ማድረግ እንዳይረሳ።